ሰላም ለእናንተ ይሁን በያላችሁበት። እንዴት ናችሁ? ደህና ናችሁ? እንደምን አመሻችሁ? እንዴት ናችሁ? በየዓለም ዳርቻ ያላችሁ በሙሉ ደህና ናችሁ? እንዴት ናችሁ? እንዴት አመሻችሁ? ውሎ እንዴት ነበረ? በያላችሁበት የእግዚአብሔር ሰላም አይለያችሁ። በያላችሁበት እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ማለት ነው በቃ ይሁን ለራሴ የተሰማኝን ነው ግን ልናገር የመጣሁት ለራሴ ውስጤ ላይ የተሰማኝን ስሜት። አንዳንድ ሰዎች ደግሞ የሰውን ሰላም ለምን ይነሳሉ? ሰውን ለምን ይበጠብጣሉ? ያኔ የሆነ ብር ለማግኘት ተብሎ ወይንም ደግሞ ዩቲዩብ ላይ የሆነ በቃ ወይ ፎሎ እንዳገኙ ወይ ደግሞ የሆነ ሰብስክራይብ እንዳገብሩ የሰውን ሰላም መበጥበጥ እና ይሄን ቪዲዮ ሼር እያረጋችሁ ሁላችሁም ማለት ነው ሁላችሁም የሩታዬ ቤተሰቦች ሆናችሁ የአብርሽና የሩታዬ ቤተሰቦች ሆናችሁ ሼር እያረጋችሁ አድርሱልኝ ለሩታ ማለት ነው። እውነት እኔ የሆነ ነገር ስለተሰማኝ ነው ማለት ነው። እና አንዱን የሰው ልጅ ለምንድን ነው በሰው የሰው ሰላም የሚያስደስተው? እና ይህን ሰሞን የሆነች ልጅ አለች በለቀቀችው ቪዲዮ ሩታዬ እየተረበሸች ነው፣ ከአብርሽ ጋር እየተረባበሽ ነው። እና እኔ ለሩታዬ የምነግራት ነገር ምንድን ነው ቢኖር እውነት ሼር አድርጉና አድርሱላት ለሷ ማለት ነው። እኔ በእርግጥ ብዙም ሰው የለኝም፣ ግን ያገኛችሁ ሁላ ሼር አድርጉት ለሷ እንዲደርሳት ማለት ነው። እና ሩታዬ ማለት ነው እና ስለዚህ ሩታዬ ምን ልልሽ መሰለሽ፣ እነዛ ሰዎች ስለ አንቺና ስለ አብርሽ ወይ እንድትጣሉ የአንቺና የአብርሽ ሰላምና ጤንነት ፍቅር ሰላም እንዲበጠበጥ የሚፈልጉትን ሰዎች ጭራሽ ከምንም አትያቸው ማለት ነው። አንቺ ወደፊት ነው መሄድ ያለብሽ። ስለን እነዛ ሰዎች የሚሉትን አንቺ ካልሰማሻቸው፣ አንቺ አዳምጥሻን ለዛነ ነገር መልስ ካልሰጠሻቸው ደግሞ አያነሱም ያንን ነገር ማለት ነው። ግን አንቺ ያ ሰው እኮ እንደዚህ አለ፣ ያ ሰው እኮ እንዲህ ብሎ ተናገረ እኮ አብርሽ ብለሽ ከአብርሽ ጋር አንቺ መጋጨት ስትጀምር እነዛ ሰዎች የሆነ ነገራቸው እየጨመረ ነው የመጣው ማለት ነው። ስለ እናንተ የሆነ ነገር እያወሩ እየጨመሩ ነው የመጡት ማለት ነው። ግን ያንን ነገር አንቺ ባጭር ከቀጨሽው በቃ አንዳንዴ ለእግዚአብሔር ራሱ ትቶ ማለፍ ነው የመሰለ ነገር የለም። ግን እግዚአብሔር በህይወታችን ላይ ብዙ ስራ ይሰራል። እግዚአብሔር ይመረምረናል። ያ ሰው እውነት ባንቺ ላይ የሆነ ነገር የሚያደርግ ከሆነ አንድ ቀን አይን ወይን ያጋጥምሻል። የመሬን ነው የምልሽ ሩታ ማለት ነው። እና ስለዚህ የኔ ውደት የኔ ጀግና ሴት እኔ እምለው ነገር ቢኖር ምንድነው መቼም ቢሆን ማለት ነው እርግጠኛ ነኝ አሁን ከዚህ በኋላ ደግሞ ወይ ደግሞ አንዱ መጣ ወይ ደግሞ አንዱ መጥቶ እንዲህ ነው ብሎ ሊያወራ ይችላል። ያንን ነገር መስማት የለብሽም። አብርሽን ብትሆን መስማት የለብን ብዬ ነው የምለው እኔ ማለት ነው። ፍቅር ማለት እኮ እንደዚህ ዝም ብሎ አይደለም።